ዓመተ ምህረት ስርጭታችን ተጀመረ። አብራችሁን ቆዩ። በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስና የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በተለያዩ ጉዳዮች ላይ በዛሬው ዕለት ወቅታዊ መግለጫ ሰጥተዋል። ጋዜጣዊ መግለጫዎቹን የተከታተሉት የዶይቼ ቬለ ወኪሎች የላኳቸው ዘገባዎች ይደመጣሉ። በመስተንግዶው እኔ እሸት የበቀለ አብሬያችሁ አመሻለሁ። ሸዋ እየደገሰ የዓለም ዜናን ታቀርባለች። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 በአዲስ አበባ ከተማ ይህንኑ ስርጭት ማዳመጥ ይቻላል። በሳተላይት በበድር 4 በ11996 ሜጋሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል እንደዚሁም በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DW A2 ላይ እንገኛለን። ከድረገጻችን ወይንም ደግሞ DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና በታብሌት ስርጭቱን መከታተል ትችላላችሁ። ፌስቡክን የምትመርጡ በቀጥታ DW Amharic ብላችሁ ብትፈልጉ ስርጭቱ በቀጥታ ሲተላለፍ ታገኙታላችሁ፣ ማዳመጥ ትችላላችሁ። ትኩረት በአፍሪካ የጋዜጦች አምድና የአድማጮች ማህደር መሰናዶች ሰዓታቸውን ጠብቀው ይቀርባሉ። ቀዳሚው ዜና ነው። ሸዋ እየለገሰ የDW ዜና። ጤና ይስጥልኝ አድማጮች። በቅድሚያ ዋና ዜናዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከሁለት ቀናት ስብሰባ በኋላ በዛሬው ዕለት መግለጫ ሰጠ። ሲኖዶሱ የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም በሕገ ወጥ ይንቀሳቀሳል ያለው ኮሚቴ የቤተክርስቲያኒቱን አርማ፣ ማህተምና ስም እንዳይጠቀም በሕግ እንደሚጠይቅ አስታውቋል። ድሬዳዋ ውስጥ በተከሰተው የቺኩንጉንያ ወረርሽኝ የተያዙ ሰዎች ቁጥር 29000 ደረሰ። በሽታው እንዳይዛመት ለመከላከል በሚደረገው ጥረት የህብረተሰቡ ግንዛቤ በተጨማሪ የመድኃኒትና የባለሙያ እጥረት መኖሩ ተገለጸ። የአፍሪካ ህብረት በሱዳን ላይ ጥሎት የቆየውን እገዳ ማንሳቱን ትናንት ማምሻውን አስታወቀ። የኢራን የባህር ወደብ ጠባቂዎች ነዳጅ በድብቅ ስታጓጉዝ ነበር ያሏትን አንድ የሌላ ሀገር መርከብ በሆርሙዝ አቅራቢያ መያዛቸውን ባለስልጣናት ገለጹ። ዜናው በዝርዝር። ከሰሞኑ የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም በሚል መግለጫ የሰጡ ወገኖችን እርምጃ አስመልክቶ ከትናንት በስቲያ ሐሙስ ዕለት አንስቶ በዚህና ወቅታዊ በተባሉ የቤተ ክርስቲያኒቱ ጉዳዮች ላይ ሲመክር የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዛሬው ዕለት መግለጫ ሰጠ። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ በንባብ ባሰሙት የሲኖዶሱ መግለጫ ጥንታዊቱ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ገጥሟታል ያሉትን ፈተና ሲዘረዝሩ የአብያተ ክርስቲያናትን መቃጠል፣ የአገልጋይ ካህናትና ምዕመናንን መገደል፣ ዘመን የማይተካቸው የሀገር መገለጫ የሆኑ ጥንታውያንና ታሪካውያን ቅርሶችን መቃጠል ጠቅሰዋል። ባለፈው ሳምንት እሁድ ለሲኖዶሱ ቀነ ቀጠሮ በመስጠት በኦሮሚያ ቤተ ክህነት ለማቋቋም እንቅስቃሴ መጀመራቸውን ያሳወቁ ወገኖችን በተመለከተም የሚመለከተው የመንግስት አካል ግለሰቦቹ የቤተ ክርስቲያኒቱን መለያም ሆነ መጠሪያ መጠቀም እንዳይችሉ ሲኖዶሱ ያሳለፈውን ውሳኔም ፓትርያርኩ እንዲህ አሰምተዋል። የሚመለከታችሁ የመንግስት የሥራ ኃላፊዎች ግለሰቦቹ በሕገ ቤተ ክርስቲያኑ ሎጎ ወይም አርማና ማህተም እንዲሁም መጠሪያ ስም መጠቀም የማይችሉ መሆኑ ታውቆ አስፈላጊው አስተዳደራዊ እርምት በመስጠት የቤተ ክርስቲያኒቱን መብትና ጥቅም ታስከብሩ ዘንድ ቅዱስ ሲኖዶስ በአጽንኦት እያሳሰበ የጽሕፈት ቤታችን የሕግ አገልግሎት መምሪያም በሕገ ወጥ ግለሰቦች ላይ ክስ በመመስረት የቤተ ክርስቲያኒቱን መብትና ጥቅም ያስከብር ዘንድ ቅዱስ ሲኖዶስ በጥብቅ አዟል። ከዚህም ሌላ ለኦሮሞ የእምነቱ ተከታዮች ቅዱስ ፓትርያርኩ ባስተላለፉት መልእክትም ቤተ ክርስቲያን ቋንቋን፣ ብሔርና ቀለምን መሰረት ሳታደርግ በተቻለ አቅም መንፈሳዊና ሐዋርያዊ አገልግሎቷን ተደራሽ ለማድረግ እየሰራች መሆኗንም አመልክተዋል።
ድሬዳዋ ውስጥ በሐምሌ ወር በተከሰተው ቺኩንጉንያ በተባለው ወረርሽኝ የተያዙ ሰዎች ቁጥር 29000 መድረሱ ተገለጸ። የጤና ጥበቃ ሚኒስትር ዶክተር አሚር አማን ትናንት በከተማይቱ ተገኝተው በሽታው ያደረሰውን ጉዳትና የመከላከል ስራው የሚገኝበትን የተለያዩ የጤና ተቋማትን በመዘዋወር መመልከታቸውን ከድሬዳዋ መሳይ ተክሉ የላከልን ዘገባ ያመለክታል። የዘርፉ ባለስልጣናት ወረርሽኙን ለመግታት በተደረጉ ጥረቶች የመድኃኒት የሕክምና ባለሙያዎችና በቅርቡ ርጭቱ የተጀመረው የኬሚካል እጥረት ማጋጠሙን ገልጸዋል። ህብረተሰቡም ስለ በሽታው ያለው ግንዛቤ ውሱንነት ለመከላከሉ ስራ ተጨማሪ እክል መሆኑም ተመልክቷል። የድሬዳዋ አስተዳደር ምክትል ከንቲባ አቶ አህመድ መሐመድ ቡሃ ችግሩ ከባድ መሆኑን በመግለጽ የጤና ጥበቃ ሚኒስቴር አስፈላጊውን ድጋፍ እንዲያደርግ ጠይቀዋል። የጤና ጥበቃ ሚኒስትሩ በበኩላቸው ለመድኃኒትና በኬሚካል እጥረቱ አፋጣኝ ምላሽ መሰጠቱን ገልጸው ለ2 ቀናት ዝግጅት በማድረግ ሰኞ ዕለት ባለሙያዎች እንደሚላኩ ተናግረዋል። እስካሁን የተሰራው ስራ ያደረሰን ድረስ አድርሶናል። ጤና ሚኒስቴር ሙሉ ቲም ተጨማሪ ሰው ኃይላውን ላቦራቶሪ ባለሙያ እጥረት እንዳለ አይተናል። የተወሰኑ ጤና ጣቢያዎች ላይ ኬሚስትሪ ሲቢሲ ማሽን እንደዚህ ማይሰሩ አሉ። እሱንም ለይተናል። የተወሰኑ በኢንቫይሮንመንታል ባለሙያዎችም ስለሚያስፈልጉ ቅዳሜና እሁድ ነገና ከነገ ወዲያ በቂ ዝግጅት አድርገን 70-80 የተዋቀረ ቲም ሙሉ ቲሙ ወደዚህ ይመጣል። አክለውም ሚኒስትሩ የተከሰተውን ወረርሽኝ ለመከላከል የመስተዳድሩ ከፍተኛ አመራሮች ወደ ህብረተሰቡ በመውረድ ይበልጥ ትኩረት ሰጥተው መስራት እንዳለባቸው አስገንዝበዋል። የአፍሪቃ ህብረት በሱዳን ላይ ጥሎት የቆየውን እገዳ ማንሳቱን ትናንት ማምሻውን አስታወቀ። ህብረቱ ሱዳንን ከማንኛውም የአባልነት ተሳትፎ አግዶ የቆየበትን ውሳኔ ያነሳው በሀገሪቱ ሲቪል መር የሽግግር አስተዳደር መዋቀሩን ካረጋገጠ በኋላ ነው። በሱዳን አዲስ የተሰየሙት ጠቅላይ ሚኒስትር ከትናንት በስቲያ ካቢኔያቸውን አዋቅረዋል። በካቢኔው የመጀመሪያዋ የሱዳን ሴት የውጭ ጉዳይ ሚኒስትር አስማ አብደላ ተካተዋል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በትዊተር ባሰራጨው መልእክት የሱዳንን እርቀ ሰላምና በዓለም አቀፍ ደረጃ የምታደርገውን ጥረት እንደሚደግፍ አመልክቷል። ህብረቱ ሱዳንን ከአባልነት ተሳትፎ ያገደው ባለፈው ሰኔ ወር የመንግስት ኃይሎች የሲቪል አስተዳደር እንዲመሰረት አደባባይ ከትመው ተቃውሞ ሲያሰሙ የነበሩ ዜጎች ላይ የኃይል እርምጃ ከወሰዱ በኋላ ነበር። በወቅቱ ከ100 የሚልቁ ሰዎች መገደላቸው ይነገራል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ሱዳን ውስጥ ባለፉት 2 ወራት የወረደው ከባድ ዝናብ ባስከተለው ጎርፍ 78 ሰዎች መሞታቸውን የተባበሩ መንግስታት የሰብአዊ እርዳታ አስተባባሪ በእንግሊዝኛ ምህጻሩ ኦቻ አመለከተ። የድርጅቱ የክትትልና መረጃ ኃላፊ ሜሪ ኬለር ለአሶሲኤትድ ፕሬስ እንደገለጹት ለሰዎቹ ሞት ምክንያት የሆነው የቤቶች ጣሪያ መደርመስና የኤሌክትሪክ አደጋ ነው። እሳቸው እንደሚሉት በጎርፉ 41000 ቤቶች ወድመዋል። በዚህ ሰበብም ከሱዳን 18 ክፍለ ሀገራት በ16ቱ የሚኖር ከ346,000 ህዝብ በላይ ለጉዳት ተዳርጓል። አክለውም ሜሪ ኬለር ለውሃ ወለድ በሽታ በመጋለጥ ምክንያት የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለም አመልክተዋል። የሱዳን ባለስልጣናት በነሐሴ ወር በጎርፍ 3600 ከብቶች መሞታቸውን እንዲሁም ሰፊ የእርሻ መሬት መጥለቅለቁን ገልጸዋል። የኢራን የባህር ወደብ ጠባቂዎች ነዳጅ በድብቅ ስታጓጉዝ ነበር ያሏትን አንድ የሌላ ሀገር መርከብ በሆርሙዝ አቅራቢያ መያዛቸውን የኢራን ከፊል የመንግስት የዜና ወኪል ዛሬ አስታወቀ። 280,000 ሊትር ገደማ የነዳጅ ዘይት መጫዷ የተነገረው መርከብ 12 ሰራተኞችም አብረው በቁጥጥር ስር መዋላቸውን የአሶሲኤትድ ፕሬስ ዘገባ ያመለክታል። የሆርሙዝ ክፍለ ሀገር የባህር ጠረፍ ጥበቃ አዛዥ ጄኔራል ሁሴን ዳሂኪ ነዳጅ የጫነችው የሌላ ሀገር መርከብ የተያዘችበትን ሁኔታ እንዲገልጸዋል። የሆርሙዝ ክፍለ ሀገር የባህር ጠረፍ ጠባቂዎች የውጭ ሀገር መርከቧን የያዟት በሆርሙዝ አቅራቢያ ነው። ይህ የውጭ መርከብ 12 የፊሊፒን ዜጎች የሆኑ ሰራተኞች አሉት። ሁሉም ታስረዋል። ተይዞ ለህግ ባለስልጣናት የተላለፈ ህገወጥ 283,900 ሊትር የነዳጅ ዘይት ጭናለች። ነዳጁ $3 ሚሊዮን እንደሚያወጣ ይገመታል። میلیارد ریال برآورد شده است.
ኢራን ከዩናይትድ ስቴትስ ጋር ውዝግብ ውስጥ ከገባሽ ከቅርብ ወራት ወዲህ ስልታዊ በሚባለው የፐርሺያ ባህረ ሰላጤ አካባቢ የባህር ላይ ጥበቃዋን አጠናክራለች። በጉዳዩ ላይ ባህሬን የሚገኘው የዩናይትድ ስቴትስ የባህር ኃይል ቡድን የሰጠው ምላሽ የለም። ሩሲያና ዩክሬን በዛሬው ዕለት 70 እስረኞች ተለዋወጡ። ለረጅም ጊዜ የተጠበቀው ይህ እርምጃ በሁለቱ ሀገራት መካከል 5 ዓመታት የፈጀውን ውጥረትና ግጭት ያረግባል የሚል ግምት ተሰጥቶታል። ሁለት አውሮፕላኖች በተመሳሳይ ጊዜ አንዳቸው ከሞስኮ ሌላኛቸው ከኪየቭ 35 እስረኞችን ጭነው መጓዛቸውን የፈረንሳይ የዜና ወኪል አመልክቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አስከፊ ያሉትን ጦርነት ለማብቃት የመጀመሪያው እርምጃ ብለውታል። ድርጊቱ በምዕራብ ሀገራት መሪዎች አድናቆት ተችሮታል። የጀርመን መራሄተ መንግስት አንጌላ ሜርክልም ሰላም ለማውረድ ቀዳሚው እርምጃ ነው ብለውታል። ይህ ዶይቼ ቬለ DW ነው። የዓለም ዜናውን ለማጠቃለል ዋና ዋናውን በድጋሚ ላሰማችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከ2 ቀናት ስብሰባ በኋላ በዛሬው ዕለት መግለጫ ሰጠ። ሲኖዶሱ የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም በሕገ ወጥ ይንቀሳቀሳል ያለው ኮሚቴ የቤተክርስቲያኒቱን አርማ፣ ማህተምና ስም እንዳይጠቀም በሕግ እንደሚጠይቅ አስታውቋል። ድሬዳዋ ውስጥ በተከሰተው የቺኩንጉኒያ ወረርሽኝ የተያዙ ሰዎች ቁጥር 29,000 ደረሰ። በሽታው እንዳይዛመት ለመከላከል በሚደረገው ጥረት የህብረተሰቡ ግንዛቤ በተጨማሪም የመድኃኒትና የባለሙያ እጥረት መኖሩ ተገለጸ። የአፍሪቃ ህብረት በሱዳን ላይ ጥሎት የቆየውን እገዳ ማንሳቱን ትናንት ማምሻውን አስታወቀ። የኢራን የባህር ወደብ ጠባቂዎች ነዳጅ በድብቅ ስታጓጉዝ ነበር ያሏትን አንድ የሌላ ሀገር መርከብ በሆርሙዝ አቅራቢያ መያዛቸውን ባለስልጣናት ገለጹ። ዜናው በዚሁ አበቃ። ለዓለም ዜናው ሸዋየን አመሰግናለሁ። 1 ዓመተ ምህረት